ወጣትነት አለ ቀረ ሳንድ ሰውዬ እናት ወጣት ናት። ኧረ እውነቴን ነው። እንዴት ነው ጋሽዬ? እኔ ቪዲዮ ላይ ነው ማያት። በእናትህ እንዴት ስትቀርብ ደግሞ የባሰ ጌታን ጠጋ በይ ወደዚህ ወንበርሽን አስጠጊ። አዎ እግዚአብሔር ቆንጆ እናት አለ፣ ወጣት እናት አለ። የምራቸውን ነው እኮ ቆንጆ ነሽ እኮ ምን ነው እግዚአብሔር በጣም ነው ተሽኮረመ አሽኮረመ። አሁን እኔ ማለት ነው እውነቴን ነው እግዚአብሔር እኔ ማለት ነው በጣም ቆንጆ ነኝ ነው ብዬ በቃ ራሴን አሳምናለሁ። እንደዛ ራሴ ካላሳመንኩ በቃ ልክ ፊቴ የሆነ ጠዋት ታጥቤ ምን ብዬ በቃ እንትን ብዬ መስታወት አይና ለካ እንዲህ ያለ ቆንጆ ነኝ ይላል። በቃ ተጫዋች ነው ጋሽዬ፣ ተጫዋች ነው እንግዲህ። እንዴ እንደዛማ አይደለም እንዴ? እሺ እንዴ ነው? ሰላም ነሽ? ሰላም ነው እግዚአብሔር ይመስገን። እንዴ ነው ሁሉም ሰላም ነው? ሰላም። በጣም አናፋር ናት ጋሽዬ። እንግዲህ አድናቂሽ ነኝ። እውነቴን ነው እግዚአብሔር ናይ ቪዲዮ ላይ እውነቴን ነው። አይ ጋሽዬ እኔ አድናቂዋ ነኝ። እኔ ከሆዴ ነው እግዚአብሔር እውነቴን በጣም አደንቃታለሁ። ቪዲዮ ላይ ምናምን ስከታተል በጣም ደስ ትለኛለች። ደግሞ እውነቴን በጣም እግዚአብሔር ጀግናና መሰለ። አዎ እግዚአብሔር አምላክ ያኑርልህ። ጎበዝነት ነው በጣም እውነት። እና እንዴት መሰለህ አሁን ወይኔ እናቴ ብትኖር ስላለ በዚህ እድሜ ማለት ነው። በዚህ እድሜ በቃ እኔ ቀናለሁ የሆነ የሰዎች ምናምን እናት እንዲሳይ ወይኔ እናቴ እንደው ብትኖርስ እላለሁ። ግን እስካሁን እንደማትኖር ያው እንግዲህ አትኖርም። እኔም መሀል እድሜ ላይ ነው ያለሁት። አሁን አትኖርም። ግን አሁንም ወኔ ማለት ነው ወኔ በቃ ይነሽጠኛል የሰው እናት ሳይ እኔ ለምን እናቴ ነው እንትን እላለሁ። እንግዲህ እግዚአብሔር አምላክ አንተ እድሜው አለምን እስከ መጨረሻ እንድትበላ በቃ እውነቴን ነው። አሁን የእናቴ የባለቤቴ እናት አሉ በቃ አሁን ወደ 120 እንዲህ እንደውም አልተያዘም እንጂ ወደ 130 እንዲገባሉ የሚል ሐሳብ አለኝ አሉ። ግን በህይወት እየሄዱ ነው። የእድሜ ባለጸጋ እንደዛ የእድሜ ባለጸጋ ያርግልህ። አሜን። አዎ ይሄን ነው። እኔ በቃ አሉ በህይወት አሁን እኔ ቤት ይመጣሉ። ይመጣሉ እኔ ቤት ይመጣሉ። አንድ ልጃቸው ሆነ ክላስ ታቸዋለች። እዛ ይኖራሉ። ወደ ቤታቸው ይሄዳሉ፣ ይበላሉ፣ ይጠጣሉ፣ ይጓዛሉ። ቆመው ይላል። ግን 125 ዓመት 130 ይይዛሉ እላለሁ። እግዚአብሔር ቁም ነገር ነው። ይዛሉ እላለሁ። በትክክል ስላልተጠና እንጂ ማለት ቆመው ነው የሚሄዱት። እንደዚህ ነው የእድሜ ከተጨመረ እድሜ ይጨመርልሽ። ፈታ ደግሞ ፈታ ካልሽ ፈታ ነው። ምን መሰልሽ እኔ የምናገር እኔ የሆነ ነገር እናገራለሁ። ምንድን ነው የምናገረው? የእግዚአብሔር ቃል ባይናገረውም ሳይንስ ይናገረዋል። ሁልጊዜ እለዋለሁ። የአንድ ቀን ደስታ ይላል የአንድ ዓመት እድሜ ይቀጥላል ይላል። የአንድ ዓመት እድሜ እኔ አሁን ያን አይቼ ነው ታዲያስ በየቀኑ ከተደሰትኩ የአንድ ዓመት በየቀኑ እንደዚህ ተደስቼ የአንድ ዓመት እድሜ ከተጨመረልኝ ቀን በቀን መደሰት አለብኝ እላለሁ። ባለ ነገር ነው በጥቂት በቃ አንቺማ አሁን ጀምረሽ ከተደሰሽ ደስታ። አንድ ሙቪ የሚባል ከኔ ጋር የሚኖር ልጅ ነበረ። ዱንያ ፋይል ነበር። እኔ ደግሞ ደስ ሙቪ እኔ ቤት የነሱ ጓደኛ ሙቪ እኔ ቤት እንትን ብሏል። እሱ የሚጨናነቅ ሰው አይደለም። በቃ ዱንያ ፋይል ነበር የሆነ በቃ ሁለት ዱንያ ፋ በቃ ይሄ እንደ መደሰት ነው ባለ ነገር በቃ እናንተንም ረጅም ጤናና እድሜ ይስጥልኝ። አሜን። ደሞ እንደ አይምሮ ሞኝ ነገር እንዳሉት ነው። አይምሮ በሆነ በትንሽ ነገር በትንሽስ በማይረባ ነገር ይደሰታል። ጋሽዬ በማይረባ ነገር እውነቴን ነው። ልክ ነው።
እሺ ብሩክ እንዴት ነው? ማዘርን ይዘን መተናል። ያው ቤተሰብም እያሉ ነበር አስተዋውቁልን። አዎ በጣም ብዙ ጥያቄ ነበር። ማዘርሽስ? ወይ እሷን አንድ ቀን ደግሞ አገናኝሻለሁ። ስራ ቢዚ ነች ቤት። ትናንት ራሱ አጣብቤ በስንት መከራ ይዣት ከሱ ጋር ከብሩኬ ጋር እንዳገናኘዋትና አትገኝም፣ ታስቸግራለች ብታይ። ለምን? ቢዚ ናት፣ ቤት ውስጥ ስራ አለባት። በቃ እንግዳ ይመጣባታል። ጋሽዬ ምን አለበት? ሰራተኛም የለም በአሁኑ ጊዜ ሰራተኛ ጠፍቷል። የለም። አዎ ማንም ሰራተኛ የሚሰጥ የለም። በቃ ለብቻዋ እንግዲህ እንትን ትላ እኔ ነኝ ታዲያ አገናኝሻለሁ። አንተ ምን አለ ቤት ሰራ እየበላ ጋሽዬ ይለፋል እንጂ እኔ እየለፋ ነው። እሱ ቤት ውስጥ አይሰራም። ቤት ውስጥ እናቴ ነች። እሱማ ሴት አለ። በነገራችን ላይ እኛ ቤት አለ ነው። እሺ አንድ አይደለም ብቻዋን ስለሆነች እኛ ቤት አለ። ሴት ልጅ የለሽም ነው? ሴት ልጅ አልወለሽም? ወንድስ ጎረምሳ ነው? ሁለት ነበረሽ? ሁለት ነበር። አራስ ቤት ሁለት። አንዷ ትልቁ ነው። እንግዲህ አሁን ሴት ልጅ ይኖርሻልስ? እንጠብቃለን። ደግሞ ሴት ይወልዳል ብዬ ብጠብቅ ወንድ ወለደ። አይ ብሩክማ አሁን መጀመሪያ ሴት ነው የሚወልደው። ሴት ነው የሚወልደው። ታላቁ ወንድ ነው እሱ የሚወለደው። እኛ ቤት በቃ ሴት አይገባም። ሴት ይወልዳል ብለን እየጠበቅን በቃ አሁን ጠብቄ በቃው ከብሩክ እንታያለሽ። በቃ የመጀመሪያ ሴት ልጅ ቃል ትገባላታለህ? ቃል ትገባላታለህ? የመጀመሪያ ሴት ልጅ ከወለድኩ ለአንቺ ነው የምትንከባከብሽው ይለክ። እሱማ ግዴታ ነው። ትንከባከባለህ። ቃል ትገባለህ? ግባ በእኔ አጠገብ በቃ ቃል ገብቷል። በቃ ቃል ግባላት። በቃ የመጀመሪያ ሴት ልጅ ከወለድክ ለእናትህ ስጥ፣ ትወልውል፣ በቃ ታብስል። በቃ ዛሬ እንግዲህ እግዚአብሔር ይመስገን ጭስ የለ፣ ኤሌክትሪክ ነው የሚጋገረው፣ በኤሌክትሪክ ነው። በቃ ድሮ እናቶቻችን አያቶቻችን ባለፉበት መንገድ እኛ አናልፍም። እግዚአብሔር ይመስገን። እውነቴን ነው። የከተማ ሰው እኮ እግዚአብሔር ባርኮ ፈጥሮናል። ከተማ ያለ ነው። በቃ እኔ አሁን የገጠር ምሬቴ ከተማ ላይ